አርሰናል ሲፈልጓቸው የቆዩት አማካዮች ማቴዎስ ፈርናንዴዝ፣ ቶናሊና ፓብሎ ባሪዮስን እንደነበረና የቶናሊና ፈርናንዴዝ የዝውውር ሂሳብ ተወዶ ባሪዮስን ደግሞ በተለያዩ ምክንያቶች ማግኘት እንደማይቻል ሲያውቁ አንድሪያ ቤርታ ትኩረቱን አሌክስ ስኮት ስላለበት ሁኔታ ወደ ማጣራት አዙሮ እንደነበር፣ ነገር ግን ቦርንመዝ ለጊዜው ተጫዋቹን አንሸጥም የሚል አቋም እንዳላቸው ሃንድ ኦፍ አርሰናል ዘግቦ በብሩኖ ጊማራይሽ ዙሪያ ደግሞ ቤርታ የተጫዋቹን ወኪሎች እንደሆነ ያናገረውና ኒውካስል ለዝውውሩ ፈቃደኛ መሆናቸውን ለማወቅ ከ60 ሚሊዮን ፓውንድ ያነሰ የዝውውር ገንዘብ አቅርበው ጊማራይሽ አይሸጥም የሚል ምላሽ እንዳገኙ አስታውቋል። በተጨማሪም መድፈኞቹ እንደ ቡዋዲና ኮኔ የመሳሰሉ አማካዮች ጋር ንግግር ማድረጋቸውን ሪፖርት አድርጓል።